የህፃናት አንጎል ከየትኛውም የእድሜ ክልል በበለጠ የሚያድገው ከውልደት እስከ 1 ዓመት ባለው የጊዜ ገደብ እንደሆነ ያውቃሉ? ለልጆ የሚያደርጉት እያንዳንዷ ነገር፣ እያንዳንዷ የሰውነት መዳበስ፣ የምታወሩት እያንዳንዷ ቃል የወደፊት ስብዕናቸውን ትቀርጻለች። ወላጆቼ ዛሬ የልጆች አስተዳደግ ስነ ስርዓት በየእድሜ ደረጃ እየከፋፈልን የምንመለከትበትን አዲስ ርዕስ ጀምረናል። ለዛሬ ልጆች ከተወለዱበት አንስቶ እስከ 1 ዓመት እስኪሆናቸው ድረስ ማድረግ ያሉብንን ወሳኝ ጉዳዮች እናነሳለን። አብራችሁን ቆዩ። በዚህ እድሜያቸው ልጆች ከወላጅ ወይም አሳዳጊ ጋር ከፍተኛ የስሜት ትስስር የሚፈጥሩበት፣ አእምሯቸው የሚያድግበትና ለመጀመሪያ ጊዜ በአካባቢያቸው ላለ ሰው እምነት ወይም ትረስት የሚያሳድሩበት ነው። በዚህ ጊዜ ወላጅነት ስርዓት ማስያዝ ሳይሆን ለልጆች ደህንነት እንዲሰማቸውና ጠንካራ ኮኔክሽን መፍጠር ነው። እየተነተነ እንመለከታለን። የመጀመሪያው ጠንካራ የስሜት ትስስር ፍጠሪ ነው። የመጀመሪያው ይሄ ነው። ስትሮንግ የሆነ ኢሞሽናል ቦንዲንግ ወይም አታችመንት መፍጠር። ልጅሽ በመጀመሪያ ዓመቱ የሚማረው አንድ ትልቅ ቁም ነገር ቢኖር ይህ ዓለም ይታመናል የሚለውን ጥያቄ ለመመለስ መሞከሩ ነው። ይህ ጥያቄ ጤናማ በሆነ መንገድ እንዲመለስለት ማድረግ ያለብሽ ብዙ ጊዜ አቅፎ መያዝ፣ ቶሎ በማታለል ማስተኛትና በሌሎች ሰዎች እጅ ማቆየት አይመከርም። በጣም ከፍተኛ የጤና ችግር ከሌለ ወይም በተለያዩ ምክንያቶች ወላጅ አጠገብ ላይ ከሌለ በስተቀር ማለት ነው። ማድረግ ያለብሽ ምንድነው? ብዙ ጊዜ አቅፎ መያዝ፣ ሲያለቅስ ወይም ማልቀስ ሲጀምር ቶሎ ምላሽ መስጠት፣ አይን ለአይን መተያየት፣ ከልጅ ጋር ዝግ ባለ ድምፅ ዋርም በሆኑ ቃላት ማነጋገር። እንደው በምሳሌ እንመልከት። ለምሳሌ ልጅሽ ሲያለቅስ አንቺ ቶሎ ብለሽ ምላሽ ከሰጠሽ እና ከተንከባከብሽው ምን ይማራል? ደህንነቴ የተጠበቀ ነው የሚል ትረስት ዴቨሎፕ ያደርጋል። ደህንነቴ የተጠበቀ ነው፣ የሚያስብልኝ የሚጠብቀኝ ሰው አለ ብሎ ያምናል። በዛ እድሜው ማለት ነው፣ ከ0 እስከ 1 ዓመት ባለው የጊዜ ርዝማኔ። ይህ በደመ ነፍስ ወደ ጭንቅላቱ የሚሄደው ሀሳብ በኋላ ላይ ካደገ ለሚሰማው የስሜት ደህንነት መሰረት ይጥላል። በዚህ በሳይኮሎጂ በስነ ልቦና፣ በልጆች ስነ ልቦና ህፃናት የትልልቅ ሰዎች አባት ናቸው ተብሎ ነው የሚታወቀው። በኖርማል በምናውቀው ባዮሎጂካል እድሜ እንግዲህ አባት ነው የልጅ አባት አይደል? አባት ነው ልጅን የሚወልደው። ግን ሳይኮሎጂካሊ ስፒኪንግ በስከ ስነ ልቦና አንጻር ስናነሳ ሀሳቡን ህፃናት የትልልቅ ሰዎች አባት ናቸው ተብሎ ነው የሚታሰበው እና ምክንያቱም በኋላ ላይ በልጅነት የያዘውን በጭንቅላቱ ያለውን በደመ ነፍሳዊ እውቀቱ ወደ ጭንቅላቱ የሚሄዱ ሀሳቦች በኋላ ካደገ ለሚኖረው የስሜት ደህንነት ቤዝ መሰረት ስለሚጥሉ ማለት ነው። ተቃራኒው ተከስቶ ከሆነና ተገቢ የስነ ልቦና ድጋፍ አግኝቶ ካልሆነ፣ ምናልባት ሳያገኝ አድጎ ከሆነ ያ ልጅ ዓለምን ማመን እንደሚቸገር፣ ሊታደገው የሚመጣ ሰው እንደማይኖር እና ሰዎችን መጠራጠር ይታይበታል። የመጠራጠር አይነት ዝንባሌ ያሳያል። ምክንያቱም በዛ በጠቀስነው የእድሜ ላይ እነዚህን ለትረስት፣ ለእምነት፣ ለዓለም መሰረት የሚሆኑ ለስሜት ትስስሩ በተገቢ መልኩ በተለያዩ ምክንያቶች ስላልተሟላለት በኋላም ካደገ በኋላም በተገቢ ሁኔታ የስነ ልቦና ክትትል ምናልባት ሳያደርግ አልፎ ከሆነ መጠራጠሩ ይኖራል። ልታደገው የሚመጣ ሰው እንደማይኖር አይነት ስብዕና ዴቨሎፕ ያደርጋል። ስለዚህ ጠንካራ የስሜት ትስስር ፍጠር። የመጀመሪያው ይሄ ነው። ሁለተኛ፣ ለቅሶ የመግባቢያ ቋንቋ መሆኑን ይወቂ ነው። እስከ 1 ዓመታቸው ልጆች የሚግባቡበት በለቅሶ ነው። በዚህ ጊዜ ለቅሶ ማስቸገር ተደርጎ አይተረጎምም ማለት ነው። ሊያለቅሱ የሚችሉበት ዋና ምክንያቶችን መለየት የወላጅ፣ የእናት፣ የአባት፣ የአሳዳጊ ኃላፊነት ነው። ለምሳሌ ስለ ራባቸው፣ ምቾት ማጣት፣ እንቅልፍ ማጣት ወይም መታቀፍ መፈለግ ሊሆን ይችላል የለቅሷቸው ምንጭ ማለት ነው። በዚህ ጊዜ እንደ እናት እንደ አሳዳጊ ማድረግ የሚመከረው በስነ ልቦና ብዙ እናቶችም ያውቁታል። በእርግጥ ራቸውብኝ ሳይሆን ልጄ በለቅሶ ውስጥ እየነገረኝ ያለው ነገር ምንድን ነው ብሎ
መጠየቅ ከላይ ካየናቸው ከአራቱ አንዱን ምላሽ ያገኛል። ከላይ ያየናቸው ወይ ምቾት ማጣት ይሆናል፣ ወይ ረሃብ ይሆናል፣ ወይ እንቅልፍ ማጣት ይሆናል፣ ወይም ምናልባት ልጁ መታቀፍ ፈልጎ ሊሆን ይችላል። እነዚህን አራቱን ማጤን መመልከት ይኖርባቸዋል ማለት ነው። ሶስተኛ የእንቅልፍ ሰዓት ወሳኝ መሆኑን መረዳት ያስፈልጋል። ወላጅ፣ እናት፣ አባት፣ አሳዳጊ ቤተሰብ በዚህ እድሜያቸው ህጻናት የእንቅልፍ ሰዓታቸው በጣም ኢምፖርታንት እንደሆነ ሊገነዘቡ ያስፈልጋል። በመጀመሪያዎቹ ወራት ቋሚ የእንቅልፍ ሰዓት መኖር እጅግ አስፈላጊ ነው። ማድረግ ያለባችሁ ረጋ ያለ የመኝታ ቦታ፣ ድምፅ፣ ብርሃን መቀነስ ይመከራል። በደንብ እንዲተኙና ቋሚ የሆነ ሩቲን ሀቢት እንዲያዳብሩ ማለት ልማድ እንዲሆናቸው። ይህ ሲሆን ልጆች ደህንነት ይሰማቸውና ጤናማ የእንቅልፍ ልማድ እንዲያዳብሩ ያግዛቸዋል ማለት ነው። እና እንግዲህ እንደምታውቁት ብዙ ሰዓት የሚያሳልፉት በእንቅልፍ ነው በዚህ እድሜያቸው። ስለዚህ ያ ብዙ ሰዓት የሚያሳልፉበት የእንቅልፍ ሩቲናቸው፣ የእንቅልፍ ሰዓታቸው ወሳኝነቱን ተረድተን አካባቢውን ማስተካከል ከወላጅ ይጠበቃል ማለት ነው። አራተኛ አካላዊ ንክኪ ማድረግ ከልጆች ጋር ከህፃናት ጋር። ለህፃናት መታቀፍ እና አካል ለአካል መነካካት ምቾት እንዲሰማቸው ብቻ ሳይሆን ቅድም ያነሳ ነው ማለት ነው በአእምሯቸው በዛ እድሜያቸው ለነሱ የምንሰጣቸው ጣፋጩ ምግባቸው ነው። በጣም ውዱና ጣፋጩ ምግባቸው ያ ነው። በዛ እድሜያቸው ምንድነው መደረግ ያለበት? አካል ለአካል መነካካት፣ ማቀፍ ማለት ነው። ጭንቅላቱን ማሸት። እነዚህ ነገሮች ከምናስበው በላይ ጥቅማቸው የጎላ ነው ለልጆች ማለት ነው። አምስተኛ እንደው እንግዲህ ባያደምጡ መናገር ለነሱ ያው ያደርጋሉ ብዙ እናቶች እና ለማስተኛትም ለሌላም ባጠገባቸው የምንሆንበት ጊዜ ከእንቅልፍ ሰዓታቸው ውጭ ማለት ነው። ከተኙ ያው ኦልሬዲ ተኝተዋል። ከመተኛታቸው በፊት ማውራት ለነሱ ያው በዚህ እድሜያቸው ማዳመጥ ባይችሉም እናቶች ማውራት አለባቸው ነው ሳይንሱ የሚለው። በእርግጥ ብዙ ወላጅ ለማስተኛት ሲሆን የተለመደው ያው ሽሩሩ አለ። በጣም ነው የሚጠቅመው ይሄ እንዲያርጌ እንደዚህ አርጌ እያሉ በዜማ ማውራት ከማስተኛት ውጭ ሲሆንም ለስለስ ባለ ድምፅ ባይሰሙትም ማለት ነው። የኔ ቆንጆ ልጅ አሁን ቀጥሎ ገላህን አጥብና ምቾት የሚሰጥ ልብስ እቀይርልሃለሁ እሺ እያሉ ድርጊቱን በንግግር ማጀብ ማለት ነው። እየሰሩት ያንን ድርጊት በንግግር ማጀብ ያደርጉታል እኮ ብዙ እናቶች። ያንን በደንብ ያን ልማድ ያን ባህል ማዳበር ይጠበቃል ከወላጅ ከአሳዳጊ። ይህ ጥቅሙ ልጅሽ በዚያ እድሜው ከቋንቋ እድገት የአእምሮ ክፍል ጋር በስሜት የመጀመሪያውን ልምምድ ወይም የፋሚሊያሪቲ ስለሚገነባ ማለት ነው። ለመጀመሪያ ጊዜ የብሬናችን ቋንቋ የሚፈጠርበት አንጎል ክፍል አለና ከዛ ጋር በስሜት ኢሞሽናሊ የመጀመሪያውን ትውውቅ ያደርጋል ማለት ነው። ስለዚህ ከ0 እስከ 1 ዓመት ባለው ጊዜ ልጅሽ የሚማረው ቀላሉ ግን በጣም ፓወርፉል የሆነው ነገር ምንድን ነው? አካባቢዬ ያሉ ሰዎች ምቾት ይሰጡኛል፣ ሰዎች ይወዱኛል፣ ስብዕና ዴቨሎፕ ያደርጋል ማለት ነው። ፕሮፐርሊ እነዚህን 5ቱን የጠቀስኳቸውን ሳይንስ የሚያዛቸውን ነገሮች ካደረጋችሁ አሳዳጊዎች፣ ወላጆች፣ እናት፣ አባት እነዚህን ካደረገ ልጆች ኢሞሽናሊ ሴፍ እንደሆኑ ሰዎችም ምንድነው ኬር እንደሚያደርጉላቸው እንደሚያስቡላቸው በኋላ ህይወታቸውም ያንን ፐርሰናሊቲ ያንን ስብዕና ዴቨሎፕ ያደርጋሉ። ወላጆች ቪዲዮውን እንደው ቁም ነገር አግኝቻለሁ ብላችሁ ካሰባችሁ ላይክ እንድታደርጉ በአክብሮት እጠይቃለሁ። ቋሚ ቤተሰብ ለመሆንና ስለ ልጆች አስተዳደግ ለመማማር ሳብስክራይብ በማድረግ አግዙን። በቀጣይ ክፍል ደግሞ ከ1 ዓመት እስከ 2 ዓመት ያሉ ልጆች ስነልቦናና የአስተዳደግ ስርዓት ቪዲዮ ይዤ እመለሳለሁ። እዚህኛው ቪዲዮ ላይ ጥያቄ ካላችሁ እታች ኮመንት መስጫው ላይ ጻፉ። ቻው።